እንግዲህ ሰሞኑን አብርሃም ሄርሜላ ወይም በመደበቋ ወይም በመጥፋቷ በጣም ቴንሽን ፈጥሮበት ብዙ አይነት አክት እያሳየ ይገኛል። አብርሃም ወንድሜ ብዙም አትጨነቅ። ሄርሜላ አመጣጧም 66 ነበረ፣ አሁንም አካሄዷም 66 ነው። ብዙም አትጨነቅ ለማለት ፈልጌ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዩቲዩብ ፋሚሊዎች እንዴት ናችሁ? ደህና ናችሁ? አለን አልሐምዱሊላህ። ከኔ ጋር ሁሉ ሰላም ሁሉ ሸጋ። እንዴት ነው? ሰብስክራይብ ያደረጋችሁኝ ነው? ሰብስክራይብ ያደረጋችሁኝ በጣም አመሰግናለሁ። ለእናንተ ቃል የለኝም። እና ሰብስክራይብ ያላደረጋችሁን ሰብስክራይብ አድርጉኝ። እና ዛሬ በአዲስ ቪዲዮ ነው ከቻን ነው። ያ አዲስ ቪዲዮም ብዙም አዲስ አይባልም። እንደተለመደው በሄርሜላና በአብርሃም በሩታ ቪዲዮ ነው ከቻን ነው። ያም ሆኖ ግን በጣም ያስከፋኝም ቦታ አለ፣ ያስተሰተኝም ቦታ አለ ጋይዝ። ይሄን ሲላችሁ የምትከፉ ሰዎች ካላችሁ ምንም ማድረግ አልችልም። ሲመራችሁም ቢሆን ዋጡት። ሄርሜላ በመጥፋቷ አንደኛው ሄርሜላ በመጥፋቷ በጣም ደስ ብሎኛል። በጣም ተደስቻለሁ ከምላችሁ በላይ ማለት ነው። አልጠፋችም ግን እንደዛ ሊበላችሁ በጣም ደስ ብሎኛል። ያ ደስ ያለኝ ፓርቲ ምንድነው? አብርሃም ያልገባው ነገር ምን አለ ብትሉ ሄርሜላ 66 ድሮም 66 ናት፣ አሁንም 66 ናት። ይሄን ሲላችሁ በምክንያት ነው ጋይስ። ይሄን ሲላችሁ ይሄን ልትቻልሺ ትሉኛላችሁ። የቻልኩበት ምክንያት ሩታ እንትና ሄርሜላ አመጣጧ ቪዲዮን ታች ወርዳችሁ ቪዲዮን ተመልከቱ። መጀመሪያ አመጣጧ ማለት ነው። አሁንም አካኬዷንም ደግሞ ቪዲዮን መመልከት ትችላላችሁ። ወይም አብርሃም ቤት ገብታችሁ ወይም ራሷ ቻናል ገብታችሁ መመልከት ትችላላችሁ። ይሄን ሊል የቻልኩበት ምክንያት ሄርሜላ 66 ናት ሊልበት የቻልኩበት ምክንያት አመጣጧንም ቪዲዮ ታች ወርዳችሁ እዩ፣ አካኬዷንም ማየት ትችላላችሁ። ሄርሜላ ማንም ያገታት የለም፣ ማንም ደግሞ የደበቃት የለም። በራሷ ጊዜ የተሰተረች በራሷ ጊዜ የተሰወረች ሴት ናት። ይሄ የሰይጣን ስራ ነው እንጂ የሰው ስራ አይደለም። በዚህ የተነሳ ነው እኔ 66 ናት ሊላት የቻልኩት። 66 ናት እቺ ሄርሜላ ትክክለኛ ሰው ናት ብዬ አላምንም። አሁንም አላምንም፣ ድሮም ደግሞ አላምንኩም። ብዙ ሰዎች አላመናችሁም። ከድሮም ጀምራችሁ ይሄን ነበር ስትናገሩ የነበረው። ለብዙ ሰዎች ጥያቄ ፈጥሮበት ነበረ። ግን አሁንም የበለጠ ጥያቄ ሊፈጥርብን አድርጋ የሄደችው ነገር በጣም ጥያቄ ይፈጥራል። ሄርሜላ አድርጋ የወጣችው በአብርሃም ህይወት ገብታ አድርጋ የወጣችው ይሄ እንትን ስራዋ በጣም ጥያቄ ይፈጥራል፣ ቴንሽን ይፈጥራል። ግን አብርሃም ያም ሆኖ ግን አብርሃም አሁንም አልገባውም። ግን አብርሃም አንድ ጥያቄ ልጠይቅህ። ከሄርሜላ ያሳለፍከው ላይፍ እና ከሩታ ያሳለፍከው ላይፍ የትኛው በልጦብክ ነው? በዚህ ናክል ሩታን ለመክሰስ ለማሳሰር ኢቨን እንዴት ጠረጠርካት? ኢሞራሉስ እንዴት መጣልክ? ሩታ ማለት ልንገሪክ፣ ሩታ ማለት ታች ወርድክ እንዴ? ታች ወርድክ እኮ ቪዲዮን የራስን ቪዲዮ መመልከት አትችልም እንዴ? እንዴ ሰው አይደለ እንዴ አንተ? እንዴ ላንተ ፍቅር ሲባል እንደ ጨርቅ። አሁን አንድ ልብስ ገዛሁት፣ በቃ የተወሰነ ጊዜ ለበስኩት፣ ከዛ ጠላሁት። እንደዛ አይደለም፣ ልብስ ይቀየራል። አሁን አንድ ልብስ ለበስከው ያ ከጠላኸው ትወርውረዋለህ፣ ልብስ ይወረወራል። ግን ፍቅር አይወረወርም፣ ላይፍ አይወረወርም። ያም አልፎ ደግሞ አይንህም በአይንህ ያሳየች ሴት በዚህ ናክል መንገድ መጓዝክ፣ ርቀት መንገድ መጓዝክ በጣም ያናዳልም፣ በጣም ከልክ በላይም ደግሞ ስሜታዊ ያደርጋል። ያውም ለ66 ብለክ እንዴ ሄርሜላ ድሮም እየነገርንህ ነበር እኮ ሄርሜላ 66 ናት እያልን አጣራ፣ ስር መሰረቷን አጣራ እያልንክ ማለት ነው። ኢቨን ቤተሰቧ ራሱ የሷ አናኖሯ ለቤተሰቧ ራሱ ብቁ አይደለም። ቪዲዮን እህቷ ያሰራችው ቪዲዮ መመልከት ትችላለህ። ሀያቷ የራሷ ሀያት ወጥቶ ደግሞ የሰራውን ቪዲዮ መመልከት ትችላለህ። ሄርሜላ ምን አይነት ሰው እንደሆነች በዛ መመልከት ትችላለህ። ያውም ሆኖ ግን ድሮ አብርሃም ማለት በምን ላስረዳችሁ? ዝናብ ያጣ ሳር ዝናብ ሲዘንብለት ይበቅላል፣ ዝናብ ሲሄድ ደግሞ ይደርቃል። ያ ቦታ ባዶ ይሆናል። አብርሃም ማለት እንደዛ ነበርክ፣ ደረቅ ነበርክ፣ ባዶ ነበርክ። ያንን ባዶ ሆነክ ደረቅ ሆነክ እያለ አምና ወዳ ተስማምታ ፈቅዳ ሩታ ገብታ ለዚህ ያደረሰችክ ለዚህ ያበቃችክ ሩታ ናት። ወደድክም ጠላህም ቢመርህም ቢሆን ዋጣው። ገባክ? ዛሬ አንተ መኪና ስላለክ ብር ስላለክ ግርማ ሞገስክ ስላማረ አንድ ሴት መጣ በአንተ ህይወት ውስጥ ገብታ ወደሃለሁ፣ አፈቅራለሁ፣ ሞትኩልህ፣ አበትኩልህ ብትል የድሮ መጋጫ ሰውነትህን መርሳት የለብህም። ገባ?
ድሮ አንተ እኔም ቢሆን በሩታ ቦታ ቢሆን ቢያስበው የድሮ አንተ በዛ ሙድ ውስጥ እያለክ አላነሳም ነበር። ለምን እውነቱን አልናገርም? አንተ ሰው ትሆናለህ ለሰውነት ትበቃለህ ብዬ ላናነሳውክ እውነቱን ስነግርክ። ሩታም በዚህ በጣም ጀግንነቷን አመሰግናታለሁ። ጀግና ናት፣ ጠንካራ ናት። አሁንም ወደፊትም ብዙ ነገር ለኛ ያስተማረችን ልጅ ናት። ሩታ ማለት ብዙ ነገር በሩታ ላይፍ የተማርኩት ነገር አለኝ ለራሴ። ምንም ሰው ምንም ቢሆን እንደማይጠላ ሰው ካስተካከሉት እንደሚስተካከል ነው ያሳየችኝ ሩታ ማለት። ሀብትም ደግሞ ሲራ አምና የሆነ ነገር ካሰራው አምኜ የሆነ ነገር ካሰራሁበት የሚያገኝበት ትርፋማ እንደሚሆን ነው ሩታ ያስተማረችኝ። የሆነ ነገር ላይ አይምሮዬ ካሳስኩት በዛ ውስጥ አይምሮዬን አሳምኜ በገባሁበት ነገር ባይዶዬን እንዳልወጣ 100% አምኜ እንዲገባበት እንዲሰራበት ያስተማረችኝ ሴት ናት ሩታ ማለት። ግን አብርሃም አሁንም ቢሆን ቆም ብለክ የሚታስብ ነገር ከሆነ አሁንም ቢሆን የሩታ ህይወት ከሩታ የነበረ ህይወት ተበላሽቷል። አንዴ ተበላሽቷል። ያውም ስንነግርክ ነበረ እንደሚበላሽ ባዶ እንደምትሆን ሜዳ እንደምትወድቅ የነገርንህ ነበረ። አላቅም ቢለክ ኤቨን አባቴን ሚዲያ ፊት አስጠወቅረክ፣ ወንድም እህቶችን ሚዲያ ፊት አስጠወቅረክ፣ ብዙ ነገር አድርጋለህ ሄርሜላ ስትል፣ ያውም ሄርሜላ ግን በሜዳ ጥላ ሄዳለች። ስትመጣም ብር ስላለክ መኪና ስላለክ ግርማ ሞገስህን አይታ ነበር የመጣችው። ስትመጣም ግን አመጣጧም እንደ ሰይጣን ነበረ። እንደ ሰይጣን አሁንም ብን ያለችው። አሁንም ደግሞ እንደ ሰው ተጠግና እንደ ሰው ልትመጣ ትችላለች። ግን አሁንም ቢሆን መክሪክ ነገር ሚነግድክ ነገር ቢኖር ሄርሜላ አሁን ከመጣች ህይወት ባታስገባት በጣም ደስ ይለኛል። እንዴ አንድ ነገር ልንገርክ፣ ሰው ለስሜትን ብቻ ነው እንደሚገዛው አይደለም። የሰው ልጅ ሴትም ቢሆን ወንድም ቢሆን ራሱን የቻለ ጥያቄ የሚፈጥርበት ራሱን የቻለ የሰባውነት አስተሳሰብ የሚኖርበት መንገድ አለ። አንተ ያለ ሴት መኖር አትችልም እንዴ? ጓደኛክ ሴት ካላደረክ፣ ከሴት ወጥተህ ካልገባክ፣ ከሴት ቡና ካልጠጣክ፣ ከሴት ምሳ ካልበላክ፣ ከሴት እራት ካልበላክ መኖር አትችልም እንዴ? ምግብ አይወርድልህም? ስተኛ ከሴት ካልተኛክ መኖር አትችልም? ይሄን ብቻ ተናገር። አሁን አንተ ያንተን ባር ያላወቅ ነው ያንተ አሰራር ያልገባን ነገር ይሄ ብቻ ነው እንጂ ሌላ ነገር ገብቶናል። አንተ ለምንም ግድ የሌለክ ለስሜትክ ብቻ የምትጨነቅ ለስሜትክ ብቻ የምትገዛ ውሻ ወንድ እንደሆንክ አሳይተናል። ያውም ምስትህን ከድሮ መጋጭነትህን አውጥታ ሰው አድርጋ ያውም አይንህ ባይንህ ልታሳይህ የተዘጋጀችን ሴት ሜዳ ላይ በትነክ ልጅህንም ሚስትህንም በትነክ ለመላላጥና ለሆነ እኔ ምንም ማድረግ አልችልም፣ ምንም ማውራት አልችልም በሄርሜላ በኩል ማለት ነው። እንደዛ ለመሆን መርጠክ ያወጣክ ወንድ ነበር ካንተ በጊዜው። አሁን ግን ያ ጠፍቷል። አሁንም የሚነግርክ ነገር ሄርሜላ አሁንም ቢትመጣም ትምጣ ባትመጣም ገደል ትግባ። እኔ ባትመጣ ደስ ይለኛል። በዛው ብትሰተር በጣም ደስ ነው የሚለኝ። ለምን ብትል አሁንም ቢሆን ከሴት ጋር እራቴም ከሴት ጋር መኖሬም ከሴት ጋር ወጥቼም መግባቴም በቃ ኤቨን ሽንት ቤት መግባት ራሱ ከሴት ጋር ነው መሰለኝ። አሁን እንደተረዳ ነው ከሆነ ማለት ነው። ግን ያ ነገር ቢቆም ይሻላል። አንተ አሁን በአሁኑ ሰዓት አንተ ብዙ ነገር ሊሰማክ ይችላል። ጀግንነት የሆነ ነገር ሊሰማክ ይችላል። ግን አንተ ጋር ጀግንነትም የለም ወንድነትም የለም። ይሄንን አስረግጬ እነግርሃለሁ። ጀግንነትህንም ወንድነትህንም ስላሳየህን ነው የነገርኩ ካለሁት ማለት ነው። ብዙም አትከፋለ ማለት ፈልጌ ነው። እና ሲቀጥል ደግሞ ለሩታ የሚነግራት ነገር ቢኖር ሩታ አሁን ሄርሜላ ወዙን ጨርሳ አጣጢማ እስከ ጥግ ድረስ ፈቲና አይታ የሄደችውን ጥላው ሜዳ ላይ ጥላው የሄደችውን ወንድ አሁን አንቺ ጋር ተመልሶ ሆኖ ቢያገኘው ሩታ አንቺም ከሱ ጋር ውሻ ነሽ ብዬ ነው የሚጽፍሽ። ይሄን አስርግጬ እንግርሻለሁ ላንቺም ቢሆን ማለት ነው። ምክንያቱም ጠንካርነትሽን አስተምረሻል። በምን አይነት መንገድ በምን አይነት ቻሌንጅ እንዴት ሆነን እንደምናልፍ ቻሌንጅ የፈለገ ቻሌንጅ ህይወታችን ውስጥ ቢገጥመን
እንዴት ሆነን ማለፍ እንዳለብን ባንቺ የተማርን ሰዎች ነን። አሁንም ግን ተመልሰን ዝሙተኛ ቦታ መገኘት እንደሌለብን ማስተማር አለብሽ። አሁን ሄርሜላ በትናው የሄደችውን ህይወት ድሮ የኔ ህይወት ነበር አውቀዋለሁኝ ብለሽ እንደገና ዳግመኛ በዚህ ህይወት ውስጥ ብትገኚ ኢማኒን የብዙ ኦዲየንሶች መልስ ይሆናል ብዬ ነው የሚነግርሽ። አሁን ነው የሚነግርሽ ብዙ ኦዲየንሶች የሚወቅሱሽና የሚጠይቁሽ ጥያቄ አሁን እየነገርኩሽ ነው። ምክንያቱም አሁን ሩታ አባት ኩልሽ ሞት ኩልሽ ተቆረጥ ኩልሽ ተፈለጥ ኩልሽ ማለቱ አይቀርም። አብርሃም በጥቂቱም ቢሆን በትንሹም ቢሆን ገብቶታል ብዬ አስባለሁ። የሄርሜላ ምን አይነት መንገድ አመጣጧም አካኬዷም ይገባዋል ብዬ አስባለሁ። በግን እንደዛ ሆኖ አሁን ልጃችን እናሳድግ እንደዚህ እንሆን በዛ እንግባ በዛ እንውጣ ብልሽ አሁን ብትቀበዩ እማኝኝ ሩታ እኔ በዛ ሰዓት የሚሰማኝ ነገር አላቅም። የሚናገርሽም ነገር ደግሞ አላቅም። ይሄ የሚልልሽ ፈልጌ ነው። አብርሃምን ህይወትሽ ውስጥ አታስገቢው። አሁን አብርሃም ማለት ሚረባ ወንድ አይደለም። እንደዚህ አክቱንና አስተራሩን ምናምን ሲታይ ወንድ ይመስላል እንጂ ወንድ አይደለም። በሴትም ስም አይጠራም፣ በወንድም ስም አይጠራም። አብርሃም ማለት ድፍን ጭንቅላት ያለው ሰው ነው። ማስተዋል የሌለው ለስሜት ብቻ የሚገዛ በቃ ሰይጣን አብሮት የሚጓዝ ወንድ ልጅ ስለሆነ ማለት ነው። ያ ማለት አንቺንም በዛ ውስጥ እንዳይከትሽ በዛ ሙድ እንድትገቢ ስለማልፈልግ ነው ይሄን ነገርኩሽ ማለት ነው። አሁን የአብርሃም ህይወት የአብርሃም ላይፍ ይበቃሻል። እንግዲህ አሁንም ሄርሜላ ሰው ሆና ትመጣለች። አሁን እንደዚህ እንደ 66 ብን ብላ እንደጠፋችሁ አይደለም። አሁን መጀመሪያም ብን ብላ ነው ሳትፈለግ ጠቅ ብላ ገብታ ነበረ። ሳትፈለግም ወጣለች። አሁንም መምጣቷ አይቀርም። ግን እንደዛም ሆኖ መጣችም ሄደችም ለሷ ግድ የለንም። ለሄርሜላና ለአብርሃም ግድ የለንም ለሁለቱ። መጀመሪያ አብርሃም አምኖበት የገባው ነገር ስለሆነ አሁን ዋጋ መክፈል ካለበት እስከ ጥግ ድረስ መክፈል አለበት። የራሱ ጉዳይ ነው። ግን ውሻነቱና ደደብነቱን ይሄ የማይረባ ወንድ መሆኑን ለመናገር ፈልጋለሁ። ግን ሩታ አሁን የሚነግርሽ ነገር እንትና አብርሃም ህይወት ላይ ተመለሰሽ እንዳትገቢ። የሚረባ ሰው አይደለም። ኤባን አንቺ የ3 ወር እርጉዝ ሆነሽ ነው ጥሎሽ ከሄርሜላ እንደፈለገ ሊማግጥ ሄርሜላ መርጦ የሄደው። 3 ወር እርግዝና ላይ ሆነሽ ነው ጥሎሽ የሄደው። ወልደሽም ደግሞ እስከ ምትወልጂ ድረስ አልጠበቀም። ወልደሽም ደግሞ እኔ አንቺም ቢሆን ምን ማድረግ ይፈልግ ነበር ቢቲ ማለት ነው። በ3 ወር እርግዝና የጥሎኝ የሄደን ወንድ ልጅ አለክ ብዬ በተአምር ላልፈለኩት እንደው ልጁን ለማየት ማይችልበት ቦታ ተደብቄ ማይችልበት ቦታ ከሀገርም መውጣት ካለብኝ ልጅን ይዤ ከሀገር ወጥቼ ኖራለሁኝ እንጂ ላይፌን ከሀገር ውጪ ያደርጋለሁኝ እንጂ ልጅ አለክና ብዬ አልሰጠውም። ለምን ሞራል ስለሌለኝ ማለት ነው። ሞራሌን ስለሰበረኝ ለኔ ሞራል ያልተጨነቀው ወንድ ልጅ ለልጁ ይጨነቃል ብዬ ስለማላስብ ማለት ነው። ምክንያቱም ልጅ የሰጣሽው ምክንያት አንቺ ስለሆንሽ መጀመሪያ ላንቺ መጨነቅ ያልቻለ ወንድ ልጅ ለልጁ ይጨነቃል ብዬ እንደው ልጄ የነገ ቀን የሚያፍርበት ነገር ስለሆነ ይሄ አባትክ ነው ብዬ አላስታውቀው። ለምን አላሳፍረውም? እናቴ ምን አይነት ህይወት ውስጥ ገብታ ነው የወለደችኝ? ምን ቢያንስ ለልጅ እንዴት አላሰበችልኝም የሚል ጊዜ ይመጣል። ልጅ ችሎ አይደለም የሚመጣው። ልጅ ይሄ አባቴ ለኔ ይሆነኛል ብሎ መርጦ አይደለም የሚመጣው። አብርሃምና አንቺ ፈልጋችሁ ባመጣችሁበት ልጁ ደግሞ አንገቱን የሚደፋበት ምንም አይነት ምክንያት የለም ለማለት ነው። አሁን ግን ዳጊም የሚነግርሽ ነገር አብርሃም ህይወት ውስጥ እንዳትገቢ። አብርሃም እንግዲህ አንተ ደግሞ ቻለው፣ ምንም ማድረግ አይቻልም። አባቱ ወዶ የገባበት ነገር ዋጋ ለመክፈል ዝግጁ መሆን አለበት ብዬ ነው ማምነው። እኛ ከድሮም ጀምሮ ተናግረን ነበረ። ሄርሜላ 66 ናት፣ ተው ቤትን አታፈርስ፣ ቤትህን ምራ፣ ቤት ግባ እያልን ነበር። አንተ ደግሞ ግን ከሴት መላላስ እና ከሴት መጨመላለቅ ያለ ሴት አለመኖር ለስሜት እንደምትገዛ ህይወት ሁሉ ነገር በቃ የሚመራህም የሚያስገባህም የሚያስወጣህም ስሜት እንደሆነ አሳይታል በብዙ መንገድ እና ለዚህ ነገር ደግሞ አትገዛ ብለን ብዙ ጊዜ ተናግረን ነበር። ብዙ ጊዜ ነግረንህን ነበር። አልሰማም ያልክ አንተ ስለሆንክ ምንም ማድረግ አይቻልም። አሁን እንግዲህ አንተ የገባበት ያለህበት መንገድ ምንም ማድረግ አይቻልም።
ቀጥልበት ለማለት ፈልጋለሁኝ አትቀጥል ልልም ቀጥልበት ሄድበት ግን ሩታ ህይወት ውስጥ አትግባው በጣም ደስ ያለኝ ሜዳ በትና ሄርሜላ ሜዳ አንተን በትና ማሄዷ በጣም ደስ ብሎኛል መጀመሪያ እየነገርኩ ነበር ሄርሜላ ሜዳ በሜዳም ትዳርን የበተነች አሁንም ሜዳም ደግሞ ጥላት ሄዳለች ያነህ ነበር አልሰማም ያልከንተ ነበር ያው ምንም ማድረግ አንችልም ምንም ማድረግ ስለማልችል ማለት ነው አሁን ደግሞ አዲስ አክት አትፍጠርብኝ ለማለት ፈልጌ ነው እና እስከዚህ ሰዓት አብራችሁን ስለቆያችሁ በጣም አመሰግናለሁ ውዶቼ ሰብስክራይብ ማድረጋችሁ አይለይኝ ሰብስክራይብ አድርጉኝ ወዳችኋለሁ